አቶ ደስታ ሌዳሞ የጸጥታ ቢሮ ስልጣንን ከአለማየሁ ጢሞቴዎስ እጅ ጠቅልሎ ወሰደ። የክልሉ ባለስልጣናት የስልጣን ሹክቻ ውስጥ ለውስጥ ሲብላላ ቆይቶ በዚህ በተገባደደው ሳምንት ያልተሳካ ስብሰባ አድርጎ እንደነበር ይታወሳል። ፕሬዝዳንቱ ደስታ ሌዳሞ ተዋናዮችን በማዘጋጀት የጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ብቻ እንዲተች ተደርጎ በዘዴ የተዘጋጁ አካላት ተገምግሞ ለሌላው የ20 ቀን ቀጠሮ ተይዞ ስብሰባው እንዲበተንም አድርጓል። አሁን ባለው በተጨባጭ መረጃ አቶ ደስታ ሌዳሞ ቀድሞ ቀኝ እጃቸው የነበረውን አቶ አለማየሁ ጢሞቴዎስን ከድቶታል ነው የተባለው። የክልሉ መንግስት ከጊዜ ወደ ጊዜ በሙስና ምክንያት ከህዝብ እየተነሳ የቆየው ተቃውሞ ወዲህ ግንኙነታቸው እየተሻከረ አንዱ አንዱን ጥሎ ለማለፍ እየተሯሯጠው መቆየታቸውን በተደጋጋሚ ዘግበን እንደነበር የሚታወስ ሲሆን አቶ አለማየሁ በዚህ ዓመት ፕሬዝዳንቱ ከስልጣን ከተባረሩ በቦታው ፕሬዝዳንት ሆኖ ለመሾም ሲሯሯጥ ቆይቷልም ተብሏል። እንደሚታወቀው የብልጽግና አንደኛ ጉባኤ ለፓርቲው ማዕከላዊ ኮሚቴ አባል ሆኖ ለመመረጥ የተሰጠው ጥቆማ በሌብነት እንደሚጠረጠርና የብልጽግና ማዕከላዊ ኮሚቴነት አይመጥንም ተብሎ በአዳራሹ በህዝብ ፊት ተከሶ ከምርጫው መወገዱን ተከትሎ ከስልጣን እንዲነሳ ቢጠየቅም አቶ ደስታ ሌዳሞ ባላቸው የሙስና ሰንሰለት ምክንያት ከስልጣን ሳያነሳ መቆየቱ ይነገራል። በአሁኑ ወቅት አለማየሁ ጢሞቴዎስ ለሕክምና ጉዳይ ከሀገር ወጥቶ ሀገረ ህንድ መሆናቸውንም ለማወቅ ችለናል። እንደ መረጃ ምንጫችን አቶ አለማየሁ ጢሞቴዎስ ከሀገረ ህንድ ሲመለሱ ወዲያውኑ እስራት ወይንም ከስልጣን መወገዱ ይነገረዋል ተብሎ ይጠበቃል።